ነገር ነው የምነግራችሁ። ይህን ቪዲዮ በእውነት ለምትወዱት ሰው ሼር አድርጉለት፣ በጣም እንዲጠነቀቅ፣ በተለይ ወጣቶች ከሆናችሁ። እሱም አንድ ነገር ነው። እሱም እስከ ዕለተ ሞታችሁ ድረስ እድሜ ልካችሁን ህይወታችሁን የሚያበላሽና በጣም አደገኛ ሰው ዛሬ ላይ በ60 ዓመቷ በ70 ዓመቷ ዛሬ ላይ በ60 ዓመቱ በ70 ዓመቱ በ80 ዓመቱ በጣም የመከራ ትንፋሽ እየተነፈሰ እያለቀሰ ዋጋ እየከፈለ የሚኖር ሰዋል። በአንድ ምክንያት ሴት ልጅም ሆና በአንድ ምክንያት ህይወቷ እንዳለ መስቀልቀል ሆና ምን አለ ትላንትና ልብ በኖረኝ፣ ምን አለ ትላንትና ይሄን አውቄ ቢኖር፣ የሚመክረኝ ሰው ኖሮ ቢሆን፣ አባቶቼ ልክ ነበሩ፣ እናቶቼ ልክ ነበሩ እያለች እያለቀሰች የምትኖር ሴት አለ። እሱ ምንድነው? በህይወት ዘመናችሁ ላይፋችሁ በጣም የጣፈጠና ጥሩ እንዲሆን የምትፈልጉ ከሆነ አንድ ነገር ተጠንቀቁ። እሱ ምንድነው? ግፍ አይኖርባችሁ። እኔ የእውነቴን ነው የምነግራችሁ። እኔ በዚህ ጉዳይ ላይ ዋጋ ከፍዬ አውቃለሁ። ከዚህ በፊት አውርቻችኋለሁ። እኔ ፈልጌ ሳይሆን ሰውየው ፈልጎ በግድ ወደ እኔ ስለመጣው ራሱ እኔ ዋጋ ከፍዬ አውቃለሁ ይላል። የዘራውን ነገር መልሶ ሳያጭድ ራሱን ለማጥፋት ቢሞክር እንኳን በታሪክ ያ ሰው አይሞትም። የሚሞተው መቼ ነው ካላችሁኝ፣ የዘራውን ካጨደ በኋላ። በጣም በሚደንቅ ሁኔታ ደግሞ ንስሐ ግቡ፣ ይቅርታ ጠይቁ፣ ለምኑ። በታሪክ የዘራችሁትን ከማጨድ ወደኋላ አይመልሳችሁም። በጣም የሚገርመው ንስሐ የማያስተካክሉ ምንም ነገር የለም። ያችን የዘራሃትን ግን ታጭዳለህ። ምናልባት መልኳን ምናልባት መቻሏን እግዚአብሔር ይቀይርልህና ያስችልህ ይሆናል እንጂ በህይወት ዘመን የዘራኸውን መልሰህ ታጭዳለህ። እኔ በጣም ብዙ ሺህ ሰው ህይወቱ ተበላሽቶ ያየሁት በዚህ ጉዳይ ነው። ሴት ሆና የ17 ዓመት የ18 ዓመት የ20 ዓመት የ25 ዓመት የ30 ዓመት ቆንጆ ሆና በጣም በመደነስ በጣም በመጨፈር በጣም በትዕቢት ምንም አይመጣም፣ እሱ በሄድ ሌላ ወንድ ይመጣል፣ በጣም ቆንጆ ነኝ፣ ሀብታም ነኝ፣ የተሻለ ነገር አለኝ ብላ ብዙ ወንድ አልቅሶባት ዛሬ 2 እና 3 ልጆች አቅፋ ቁጭ ብላ መታለቅስ ሴት አለች። ምንም ደግሞ ፈላጊ አታ ትላንትና ትልቁ ትንሹ ደሃው ሀብታሙ ለቁም ነገር ለሴክሱ እንዳልተፈለገች በጣም በሚያስደነግጥ ሁኔታ ዛሬ ቁጭ ብላ ራሷንም እየረገመች ወንዶችንም እየረገመች እቺን ምድርም እየረገመች የምትኖር ሴት አለች። በዛው መጠን ደግሞ ትላንትና ምን አለ መካሪ በኖረኝ፣ በስንት ሴት ህይወት ሲጫወት፣ ስንት ምስኪን ሴት ሳስለቅስ፣ የስንት ሺህ ሴቶች ህይወት ሳመሰቃቀል፣ ምን አለ ትላንትና መካሪ በኖረኝ። ትላንትና የሰራሁት ግፍ ነው ዛሬ በነፍሴ የሚጫወተው። ልጆቼ ጤናማ ያልሆኑት፣ ኢኮኖሚ ሰላም ያለው፣ እኔ ያልተረጋጋው ትላንትና በሰራሁት ግፍ ነው ብሎ ዛሬ ላይ በጣም በሚሊዮን የሚቆጠር ገንዘብ ይዞ የሚያለቅሱ ወንዶች አሉ። ትልቅ የሆኑ 2 ፀጉር ያበጁ የሚያለቅሱ ሽማግሌዎች፣ አዛውንቶች አሉ። የሚያለቅሱ እናቶች፣ አሮጊቶች አሉ። በጣም በሚደንቃቸው ሁኔታ ምን ባደረጉት? ትላንትና በወጣትነታቸው በሰሩት ግፍ። በነገራችን ላይ እንደ ግፍ በጣም መጥፎ ነገር የለም። የፈለግከውን በል ህይወት ላይ ተመልሶ ይመጣል። ልክ አንተ ኖርክ ስትል በቃ ተመልሶ ይመጣል። ያ የዘራኸው ነገር የምትናገራቸው፣ የምታደርጋቸው፣ የምታወጣቸው፣ የምታስገባቸው ቢዝነስ ላይ፣ ስራ ላይ፣ ሰዎች ጋር፣ ጎረቤት ላይ፣ ዘመድ ጋር ኢቭን እንኳን በመስሪያ ቤታችሁ እንኳን የምታደርጉትን፣ በፍቅር ህይወታችሁ ላይ የምታደርጉትን፣ ከቤተሰቦቻችሁ ጋር የምታሳዩትን ንቀት አንተ ልጅ ትወልዳለህ፣ ልጅ ንቀት ያሳያል። አንዳንድ ጊዜ አንዳንድ ነገሮች እኔ እንዳልጠበቅኩ ሳይሆን ሲቀር ምናልባት አባቴን በጣም አስቸግሮ በዛ ደረጃ አዝኖብኝ ይሆን እንዴ ብዬ በጣም በተደጋጋሚ ክፍለ ሀገር ሄጄ ሳይተፋለኝ መጥቼ አላቅም። ሁሉንም ቀን ምናልባት 1 ዓመት 2 ዓመት 3 ዓመት የተወሰነ 1-4 ዓመት አያስቸግርኩት ይመስለኛልና ምናልባት እንባ ካለብኝ ባክህን ብዬ ትፋለኝ ይላል። በነገራችን ላይ እችን ተጠቀሙባት።